ባዚያ እዚህ አካባቢ ላይ ቸርች ቤተክርስቲያኒቷ የተመሰረተችው በ1935 ዓመተ ምህረት ነው። ቅድም አቶ አበራ ያሉት ትክክል ነው። 1935 ላይ ነው የተመሰረተው። የክርስትና እምነቱም ገና ነው፣ አልተስፋፋ ሰው አልነበረም፣ አማኞችም አልነበሩም። ቅድም አንተ የምትላቸው ባዕድ አምልኮች ነበሩ። ፈንዳኖ መገኑ የሚባሉ ነበሩ እዚህ አካባቢ። በጣም ኃይለኛ ጣዖት የነበረበት ነው። ስለዚህ ከዚህ ውስጥ ወጣው ነው እሳቸው በንግድ እንቅስቃሴ በወጣትነት እድሜያቸው በንግድ እንቅስቃሴ ላይ ቆይተው ከዛ በልባቸው አይ ነገር ሲቀመጥ ደግሞ ወደ ጌታን ተቀብለው ከዛ ማስተማር ጀመሩ። ፊደል እየቆጠሩ ጎን ለጎን እናቶችን ህፃናትን ያስተምሩ ነበር በአጥቢያው አካባቢ። ስለዚህ በዚህ ሁኔታ እያደጉ መጡ። ከነባር መስራች ተረከቡና እያስፋፉ እንደመጡ ታሪካቸው ይናገራል። ሌላ በጣም ሜን ፖይንቱ ሴት ልጆችን ልጃገረዶችን በተለይ ለትዳር የበቁትን ልጃገረዶችን በተለይ ባለትዳር ሴቶችን በተለይ ወጣቶችን በተለይ እና ባለትዳር አባቶችን በተለይ ጠዋት ዶክተሪን ያስተምሩ ነበር። ከዚያ በኋላ ቃጭላል ደወል ከተደወላ በኋላ ሁሉም ወደ ቤተክርስቲያን ይገባል። ይሄ ለምንድነው የምታደርጉት ተብሎ ቢጠየቁ ወጣቶችን በተለይ ማስተማር ስለሚጠቅም፣ ልጃገረዶችን በተለይ ማስተማር ስለሚጠቅም፣ ባለትዳሮችን በተለይ ማስተማር ስለሚጠቅም፣ ሴቶችን በተለይ ማስተማር ስለሚጠቅም፣ ባሎች ሴቶቻቸውን እንዴት መውደድ እንደሚገባቸው እና ሚስቶች ደግሞ ባሎቻቸውን እንዴት ማክበር እንደሚገባቸው፣ ወጣቶች ደግሞ አባቶችን እንዴት መታዘዝ እንደሚገባቸው፣ እግራቸው ማጠብ እንደሚገባቸው፣ ልብሳቸው ማጠብ እንደሚገባቸው፣ ማረስን መማር እንደሚገባቸው፣ ሴት ልጆች ደግሞ የቤት ሙያን እናቶች እንጀራን እንዴት እንደሚጋግሩ ወዘተ እነዚያን እንዴት ማድረግ እንደሚገባ እየተማሩ ወደፊት አባቲም እናቲም በዳሯቸው ቤት እንዳያሳፍሩ ምን አይነት አሳዳጊ ነው ያሳደጋ እንዳይባሉ የምግብ አቅርቦትን አዘገጃጃትን በሙሉ እንዲያውቁ ነው ብሎ ካስተማሩ በኋላ አጠቃላይ በቤተ ክርስቲያን ላይ አንድ ላይ ጉባኤ ያስተምራሉ። ያን ጊዜ ፕሮግራም እንዴት እንደሚመራ፣ ጸሎት እንዴት እንደሚደረግ፣ የከምባታኛ ቅድም የዘመሩት መዝሙር እንዴት እንደሚዘመር ያ የወንጌል መዝሙር ብቻቸው ነው ቆሞ እንዴ ባፋቸው ነው በቃ ይሄ አቅጣጫ ነው። የዚህ እንትን ጥላ ነው። እንደዚህ ደግሞ አንድ መዝሙር ሁሉ ጊዜ የማይረሳ መዝሙር አለ የሚዘምሩት ኢየሱስ ሆይ በዚህ በምድር የማርፍባት የት ላግኝ ወደ ሰማያዊ አገር አምጥተህ አሳርፈኝ እመኛለሁ ኢየሱስ እመኛለሁ ካንተ ጋር ልገናኝ የሚራመድበት መንገድ እጅግ ቀጭን ሆነዋል እያለ ይህንን መዝሙሮች በሚገባ ያዘምራሉ። ይሄ ለአጠቃላይ ማለት ነው። ከዛ በኋላ በዚህ የታወቁ አባት ሆነው የጥምቀት ሥርዓትን በሚገባ የጌታ ሥርዓትን በሚገባ ያስተምራሉ። ወላጆች ልጆቻቸውን እንዴት ማሳደግ እንደሚገባ ከነዚያ ውስጥ እኔን ራሴ አሰለጥኑ ተከተልኩ። አልተለያንም። በቃ የሚገርም ነገር ቅድም ሲናገር ቀርቷል። እስከ አዲሎ በእግር ሄዱ ነበር። እስከ አላባ ጥግ ቆርጋ ድረስ አምቡርሴ ድረስ ከዚህ ተነስተው በእግራቸው መኪና የለም ምንም የለም። የሚገርም ደግሞ መኝታው ቁርበት ነው። ሾንቆላ ሾንቆላ ከዚህ ሾንቆላ ወደ ሆሳዕና መስማር ነው። አላባ እና ዋን በእጃቸው ጨልፈው ይጠጡ። ቦብቾ ደግሞ በእግር እየዘመሩ እኛን እያስከተሉ ቦብቾ ሆሳዕናን አልፎ ወንጀላ ሜዳን አልፎ ያን ጊዜ ቆራጥ ነበሩ። ያ ሁሉ በእግር ነው በእግር። ከዚህ ደግሞ አሁን ሽንሽቾን አልፎ ሀደሮን አልፎ ለሾን አልፎ እስከ ሙዶላ ድረስ በእግር ይሄዱ። በቃ ያዘምራሉ፣ ያስተምራሉ፣ ያስታጥቃሉ በሚገባ። ከእሳቸው የተማሩት ስደትንን እስረትንን ምንም አይፈሩ። በጣም የሚገርም ነው። ጎበዝ አስተማሪ ጎበዝ ተማሪ ነው። ጎበዝ መጋቢ እንደሚያፈራ ይኸው ዛሬ በቤተ ክርስቲያናችን ፓይሌቶች፣ ኢንጂነሮች፣ ካፒቴኖች ሞልተዋል። የእሳቸው ተማሪዎች በሞላ ዓለም አሉ ማለት ነው። ስለዚህ ይህ አባት ያ ወንጌል ብቻ ሳይሆን እርሻ እንዴት እንደሚታረስ፣ ቡና እንዴት እንደሚተከል፣ ፍራፍሬ እንዴት እንደሚተከል፣ ጥላ እንዴት እንደሚተከል እና ክርስቲያን ደግሞ ድሃ ነው እንዳይባል
አብርሃም 318 ሰዎችን እንደሚመግብ ኖህ ገበሬ እንደሆነ ምድርን ደግሞ መንከባከብ እንደሚገባ ይህን በሙሉ አስተማሪ ሆኖ እኛ ሌሎች ወደዚህ ይመጣሉ። ይህንን ያያሉ፣ ባህር ዛፍ ያያሉ፣ የሚታዩትን ዝግባ ያያሉ፣ እንስሳት ያያሉ፣ ቡና ያያሉ፣ ብርቱካን ያያሉ። የሌላ ፍራፍሬ የለም። ከዚያ በኋላ ሚስተር ሌስ ዊንስሎው የሚባል ፈረንጅ ልማትን እንዴት ማልማት እንደሚገባ ብዙ በማሲኖ ከወንዝ ውሃ እንዴት መጠቀም እንደሚገባ በባልዲ ውስጥ በተለያየ መሳሪያ ፍራፍሬ፣ አትክልት፣ ቀይ ስር፣ ጥቅል ጎመን እነዚህ በሙሉ ሞዴል ገበሬ ሞዴል ወንጌላዊ ናቸው። እኛ እናውቃለን። ቀጥል። እሺ አመሰግናለሁ። ሳውንድ ቼክ እያደረክ ነው? አይሰራ ነው? ቅድም በሰጠሁት ሀሳብ መሰረት ምናልባት ስለ ታሪካቸው አሁን በዚህ ሰዓት ብዙ ብናወራ አያልቅም። ነገር ግን ካሉ አንዳንድ ሀሳቦች ማንሳቱ ተገቢ ስለሚሆን ነው። በተለይም ይህንን ሀሳብ የእምነት አርበኞችን በዚህ ልክ ሚኒስትሪ እነ ዘላለም በዚህ ልክ እየሰሩ እንዳለ በደንብ ደስ ብሎናል። በጣም እናከብራቸዋለን። አቶ ሄራሞ ጉንቴም አባታችን የዚህ አካባቢ ለክርስትና እምነት መስፋፋት አንዱ ምክንያት ናቸው። ይህንን በሚልበት ጊዜ ምናልባት ቤተክርስቲያናት ላይ አጥቢያዎች ላይ ያሉ መንፈሳዊ ፕሮግራሞች በሙሉ በእሳቸው እንደተቀየሰ የሚናገር ሀሳብ አለ። በዚህ አጥቢያም ላይ በተለይም የጌታ እራት ቅዱስ ቁርባን ምሳሌ በሙሉ ከአዘገጃጀት ጀምሮ ከትምህርት ጀምሮ ከስልጠና ጀምሮ በእሳቸው ነው ጠዛ ቸርች ላይ የተመሰረተው። ይህንን በሚልበት ጊዜ ምናልባት የደሙን ምሳሌ የስጋ ምሳሌ እያሉ በከንባትኛ ያስተምሩ ነበር። ይሄንን ደግሞ መጠቀም ያለበት ከምን የነጻ ሰው ከምን የጸዳ ሰው መጠቀም እንዳለበት ያስተምሩ ነበር። ማስተማር ብቻም ሳይሆን ተጠማቂዎችንም ጭምር ያዘጋጁ ነበር። ሰዎች ጌታን እንደተቀበሉ ተጠምቀው ወደ ጌታ እራት እንዲመጡም ጭምር ሲያዘጋጁ ነበር። አሁን ቅድም ህፃናትንም እናቶችንም በየፈርጁ ያስተምሩ ነበር፣ ያሰለጥኑ ነበር ካልነው አንዱ ይሄ ነው። በተለይም የጌታ እራት ሲዘጋጅ ቅዳሜ ሄደው ነው የሚያድሩት። ነገ አምልኮ ላይ ይሁዳ አምልኮ ላይ የጌታ እራት ስለሚዘጋጅ ስለሚቀርብ ቅዳሜ ሄደው ያድራሉ። ቤት አይመጡም፣ ገበያ አይወጡም። ይሄ ምክንያት ምንድነው ብለን ባለፈው ስንጠይቃቸው ለምንድነው ገበያ ማጥጡት፣ ለምንድነው ቤት ማታድሩት ብለን ስንል ነገ ቅዱስ ቁርባን ስለምንሰጥ ገበያ ካወጣን ከተማ ካወጣን ክፉ ነገር እናያለን። ስለዚህ ምን መሆን አለብን? ቤት እዚህም ቤት ከመጣን ከልጆችም ጋር ከከብቶችም ጋር እንጋጫለን። ስለዚህ ምን መሆን አለብን? ቅዱስ ቁርባን ነገ ስለሚሰጥ በወር አንድ ጊዜ ነበር የሚሰጠው። ስለሚሰጥ ቤት አድረን ቤተክርስቲያን አድረን ጸልየን ነገ ለሚመናን ይሄንን መስጠት አለብን ብለው ያንን ሀሳብ እስካሁን በየቸርቾቹ አሁን በዚህ አጥቢያ ላይ ባሉ ቸርቾች በሙሉ ይሄ ነገር አለ። እሳቸው በመሰረቱትና ባደረሱት ወንጌል በእሳቸው ዙሪያ 16 ቤተክርስቲያናት አጥቢያዎች ወጥተዋል። ከዚህ መነሻ ማለት ነው። እሳቸው 16ቱንም ደርሰው የተከሉ ናቸው። በተለይ በዚህ ዱራሜ ዙሪያ ላይ 16 አጥቢያ ቤተክርስቲያናት በእሳቸው ትምህርት ሰፍተው ተተክለው በዚህ ሰዓት ብዙ ምእመናንን ይዘው ነው ያሉት። ከዛ ውጪ ቅድም ያስቀረውት ምንድነው ሀርበሳሳ ሆለገባ የሚባል አካባቢ አለ። አላባ ድንባር ነው። ከአንድ ሰውዬ አንድ በቅሎ አግኝተው ያንንም በቅሎ አንድ ዙር ላይ እንደተጠቀሙ ይናገራሉ፣ ነግረውኛል። ወቅቱ ጊዜው ዓመተ ምህረቱን ታውቁታላችሁ? 1950ዎቹ አካባቢ ኦሬዲ ከ1955 አካባቢ ትምህርታቸውን ነው ፊደል እየቆጠሩ እየተማሩ የቆዩት። ከዛ ቀጥሎ ባሉት ጊዜያት ወደዛ ሙሉ ጊዜያቸውን አገልግሎቱን የለቀቁት። ስለዚህ በዚህ ሂደት ነው ያሉት። ኢማማ ደግሞ የወንጌል አርበኛ ናቸው። እሳቸው የወንጌል አርበኛ ናቸው፣ ይዘምራሉ። እሳቸው ቸርችን በዚህ ሀሳብ ካፍሉ ስድና ወደ ትዳር የመጡበትን መንገድ አንድ ላይ አንስተ ብታወራ። ቸርችን በዚህ ሀሳብ ካፍሉ ስድና ወደ ትዳር የመጡበትን መንገድ አንድ ላይ አንስተ ብታወራ። እሱን ሲዝን ካወክ እሷን እንጋሸበራ ቢናገር ከዛዋን ጋሺ ዋል ነው አንዴ ጋሺ ወደ ትዳር የመጡበትን ወቅትና ጊዜ ጠይቋቸው እንዴት እንደተገናኙ። ጋሼ በለጠቼንን ጋብቻ አቴንታ ጀልቹታ አመተ ምሕረት ሰውቴናን 50 ሲንቴኔት
ሰው ይደጉምባ ሰው ይውምባ አኑ ሰው ይተይንባ ማዘር ካወቁ ያቃሉ 55 ኔት ወሎች እስቲ እርሶ አውሩ እነሱ እንዲያወሩ ነገራቸው መቼ ዋንቀር ሁልዬ አጥዬ 55 ኔት 55 ኔት ወሎች ሁሌ በ1955 ዓመተ ምህረት በቤተ ክርስቲያን ስርዓት ነው የተጋቡ። ስለ አባታችን ስለ ወንጌል ህይወቱ እሳቸው ደግሞ ጥቂት ነገር እንዲሉ ጠይቋቸውና ከዛ እሱ ይቀጥላል የቅድሙን ሐሳብ ለምን ኩክኔ ለምን ኩክኔ ቤተ ክርስቲያና መርቴነን ካንን ይወነ ኢተት ለምነ ኢተት መገን መጣሰ በረ ጀመርቴን ከብረ ኢለንቀጠ ኢተንቴንታ ኢታአዜን ጡርሰኖ እሶ ትምርታኑ ጣመቱ ለሙ ኮዳና ነው ቃግሽየ ኢተንት አብን ሴት ይተማሚ አብን በርግየም ማትማቲን ተነ መጡ በሪያ አሙራ መቃም ደንጋማ አብን ሴት ጨማሚ ቴሶ ኢላንቀጤ አተያሚ ከመያኔት አዚስ ከኤሲ አኖ ዩ እሳማ አሳኖ አፌ አሊ አኖ ማአሳኖ አቴ ታንክ ኤቺ አዘዙ ቆረብ ጋኒ ያን ከኒስ ከዮሐኔ አኖ ማሌሳን ሀያኖ አፌ አኖ አሁን የትዳር ህይወታቸውን በሚመለከት በጣም በአካባቢው ምንም ጥላቻ ንትርክ የሚባል ነገር አናውቅም። እስካሁን እሱም ያከብረኛል እኔም አከብረዋለሁ። በጣም ነው የምንዋደደው። ስለዚህ በእኛ ምክንያት ብዙ ቤተሰቦች እንደውም አካባቢ ላይ ያሉ እሱ ለምን አንዴም እንዲ ወይም እንትን አይመታትም የሚሉ ሰዎች አሉ። እኔም እሱን አይኔን እንትን ብዬ አላይም፣ እሱም እኔን እስካሁን አያኝም በክፉ አይን። ስለዚህ በዚህ ልክ አሁንም አንድ ላይ እንዳሉ ነው እያወሩ ያሉት። ከወንጌል ባህሪው ከወንጌል አገልግሎቱ ምኑን ይወዱለታል ብለ ጠይቃቸው። ኢሳ ወንጌሊ ሄቻች መንፈሳዊ ኢሳ ሄቻች አባቢ መንፈሳዊ ሄቻች አባቢ መንፈሳዊ ኢሳ ሄቻች ወንጌል ኢሳ ሄቻች ማን ኢትቴንታ ኢሳች ለሌሎች ትምህርት ወሊያ ተማርሲ ዳንደን ወሊያ እናካ ተማርሲ ዳንደናሚ ቤተሰቢ ኪኔ ኦስዋ ተማርሰነንታ ኢሳ ሄቻች መደና ሙጣ ክቴንታ እምነት ኢሳ ሄቻች ኢሴ ሄቻች ሆሩን ኩሲር ደናሙ ማጋን ካዳንሲ አሰኖታ ነጋዳኖ ንግዳ ሁጀታና ሁጀቶራንታስ አጉር ከኤች መጋኒ ሁጀታም መጋኒ አይ ከኤች ላጋት አግ ጀመሮች ጀመር ከኤች ላጋስ እተሩን laqunuch magani bireen teessoo illan qaxee qaarri he'oo agga qaanni ke'eechi maganuu awwannan hedhoumme agga laxxuu damano'ee ያሉት ከሳቸው ህይወት እኔ የሚማረው ሌሎችም መማር ያሉበት ቁም ነገር የዓላማ ጽናት። እሳቸው ወጣት ሆነው እያሉ በንግድ ተዳደሩ ነበር። በጣም ጠንካራ ነበሩ። ወደ ጌታ ከተመለሱ በኋላ ሁሉን ነገር ጥለው ወደ ጌታ የተመለሱበት በአቋማቸው ጸንተው ዛሬም ያሉበት ሁኔታ ሌሎችም መማር አለባቸው። ስለዚህ ሌሎችም ከዚህ መማር አለባቸው። ከጌታ ጋር ያላቸውን እምነት በአቋም መያዝ የሚል ሐሳብ ነው የተማሩት።